ጤና ይስጥልኝ። እንዴት ናችሁ? ማሞ እባላለሁ። እስቲ ዛሬ 5 ኢትዮጵያኖችን ላስተዋውቃችሁ። በኢትዮጵያ ውስጥ ብዙም ያልተነገረላቸው በኢትዮጵያዊነታቸው የማይደራደሩ ራሳቸውን ምህረት ከሌለው ታጣቂ ፊት ለፊት የተጋፈጡ ምንም አይነት ፍርሃት ሳይበግራቸው ፊት ለፊት የተጋፈጡ ግን ትልቅ ታሪክ የሰሩ ምንም ያልተባሉ እንደ ነገሩ የተረሱ 5 ኢትዮጵያን ጀግኖችን አስታውሳችኋለሁ፣ አሳያችኋለሁ። ተከታተሉ። በአንደኛ ደረጃ ታማኝ በየነ ወያኔ ኢትዮጵያን ከተቆጣጠረ በኋላ ታማኝን ካገኙት አይለቁትም በሚባልበት ጊዜ እሱ ግን ካለበት አሜሪካ ብቅ ብሎ ድንቅ ብቃቱ ነው እነሱ ባሉበት በተገኙበት የወያኔ ገዳይ ወታደሮች በከበቡት በዛ በአዲስ አበባ ስቴዲየም ህዝቡን ፈገግ በማስባል ትንቢት ነገር የተናገረበት አስደናቂ የመድረክ ብቃቱን አሳይቷል። በወቅቱም ኤርትራ አልተገነጠለችም ነበር፣ ክልል ገና መመስረቱ ነበር። ይህ የሆነው በ1990 እንደ ኢትዮጵያ አቆጣጠር ነበር። ይህን ጊዜ ነበር ታማኝ ይህንን ያቀረበው። እስቲ ቪዲዮን አይተን እንመለስ። ቀርቷል አይመጣም እንደዚህ ነው እንደዛ ነው የሚባለው ነበር። ግን እንኳንስ ሀገሬን ኢትዮጵያን ልከዳ ለከዳው አዝናለሁ ለሆነው እና ኢትዮጵያ የሚሉት የሀገር መጠሪያ ቃል ውጭ ሀገር ሲሆኑ እጥፍ ይናፍቃል። የባንዲራ ፍቅር ልብ ይሰነጥቃል። እምነቴ በልቤ ዘላለም ይፈልቃል። ትናንት ሆነ ዛሬ ነገን የማምንበት ከእናት ሀገሬ ጋር በአንድነት መሰንበት እኔ በበኩሌ ይሄን ነው የማምነው። ኢትዮጵያዊነት ሀገሬን መውደዴን የሚነፍገኝ ማን ነው? አዎ በሕይወት እያለው የመኖር ርስቴ ሞቼ ስቀበርም የዘላለም ቤቴ ሺህ ወሬ ቢጋጋ ሺህ ሞት ቢደረደር ካመንኩበት ፈቀቅ ብዬ አልችልም ማደር። የሰው መብቴን ሳላስደፍር የሰው መብት ሳልነካ ወንጀል አይመስለኝም በሀገሬ ብመካ አይደለም። በሶማሊያ ችግር አብረን ስንጨነቅ፣ በዩጎዝላቪያ ቆመን ስንሳለቅ፣ በእንጀራ አባታችን በሩሲያ ስንስቅ ከነሱ ሳንማር ካለፍነው በኋላ 40 መንግስት ሆነን ክልል ስናበዛ እንዳንተያየ ፓስፖርትና ቪዛ ዛሬ መድገም ይቻላል። እድሜ ለዲሞክራሲ። ልገማ ለታዳ እንኳን እንግዲህ በሶማሊያ ችግር አብረን ስንጨነቅ፣ በዩጎዝላቪያ ቆመን ስንሳለቅ፣ በእንጀራ አባታችን በሩሲያ ስንስቅ፣ ከነሱ ሳንማር ካለፍነው በኋላ 40 መንግስት ሆነን ክልል ስናበዛ እንዳንተያየን ፓስፖርትና ቪዛ በተረፈ እኛ ኢትዮጵያውያን በፍቅር በአንድነት አብረን እንኖራለን። ፍቅር ያስፈልጋል። ለምሳሌ የራሴን የግል ታሪክ የዛሬ ዓመት የነገርኳችሁ ዛሬ ደግመዋለሁ። የወንድ ቅድሚያቴ ከመንዝ ተነስቶ በእጇ ተቀመጠ አንድ ኦሮሞ አግብቶ። ያቺ ኦሮሞይቱ የኔ ሴት ቅድማያት ልጅ ወልዳ አሳደገች የኔን እናት አባት። ለአቅመ አዳምም ስትደርስ በጥሩ እንዳደገች ከመቀሌ መጣ አንድ ትግሬ አገባች። ይህ የአያቶች ልጅ ይህ የተወለደው አባቱ ነው ትግሬ፣ አማራ ኦሮሞ ነው። ለአቅመ አዳምም ሲደርስ አንዲቱ ልጅ ወዶ ልትኖር አዲስ አበባ የመጣች ቅሶዶ ጉልቻ ጎልተው ሲኖሩ ተዋደው አብረው ፍሬም ማዩ እኔን ወንዱን ወልደው። ኦሮሞም ትግሬም ነኝ ጉራጌ አማራ ዘሬ ማን ሊባል ነው ማን ተብዬ ልጠራ? በሁለተኛ ደረጃ ደግሞ
አበበ ገላው ይባላል። አበበ ገላው ገዳዩ፣ አፍራሹ፣ ዘረኛው መለስ ዜናዊ በአካል ባለበት ብዙ ሴኩሪቲዎችን በዘዴ በማለፍ መለስ ዜናዊን በተቀመጠበት መለስ ዜናዊ ተራ ደርሶ ልክ መናገር ሲጀምር አዳራሹን በሚያስደነግጥ መብረቃዊ ድምጽ ቀልቡን በመክፈፍ መለስን አንገት ያስደፋ ጀግና ኢትዮጵያዊ ነው። በዚህ መልክ ድንቅ ብቃቱን አሳይቷል። ቪዲዮን አይተን እንመለስ። ሶስተኛ ገዛኸኝ ገብረ መስቀል ወይም ነብሮ በመባል በሚል ስሙ የሚታወቀው የወያኔ ሰላዮች ደቡብ አፍሪካ ላይ በነገሱበት ወቅት ማንንም ሳይፈራ የወያኔ አለቅላቂዎች በሚሰበሰቡበት የኢትዮጵያን ባንዲራ አንገቱ ላይ ሸብ አድርጎ በአዳራሹ እየገባ ስብሰባቸውን በመበተን ወኔውን ያሳየ ምርጥ ንጹህ ጀግና አየር ወለድ ኢትዮጵያዊ ነበር። በደቡብ አፍሪካ ውስጥ ህይወቱ እስካለፈችበት ድረስ ለተቸገሩ ኢትዮጵያውያን በመድረስ ዋጋ የከፈለ ድንቅ ኢትዮጵያዊ ነበር። እሱን በፎቶ ትንሽ እንየው። በሚቀጥለው ደግሞ ገመዳ ዋሪው ይባላል። ይህ ወጣት በ2016 እንደ ኢትዮጵያ አቆጣጠር ኢሬቻ በዓል ላይ በገዳዩ የወያኔ ወታደሮች መሃል ሰንጥቆ በማለፍ ከየት መጣ በሚያስበል ሁኔታ በድንገት ባልተጠበቀ ሁኔታ ላይ መድረክ ላይ ዘሎ በመውጣት ማይክሮፎኑን ከመድረክ መሪው እጅ እዛው ንቅ አድርጎ በመያዝ መልእክት እየተላለፈ እያለ ማይኩን ንቅ አድርጎ በመያዝ ድምጹን በጣም ከፍ አድርጎ በተደጋጋሚ ዳውን ወያኔ ሲል ወዲያውኑ ህዝቡ የሱን ድምጽ በመቀበል የአካባቢው ድባብ ወደ ደስታም ወደ ሀዘንም የተቀየረበት መቼም የማንረሳው ድንቅ ብቃትን ያሳየ ድፍረትም ብቃትም ያሳየ ከመቅጽበት የበዓሉን ድባብ የቀየረ ድንቅ ወጣት ገመዳ ዋሪው ይባላል። እስቲ ቪዲዮን አይተን እንመለስ። በአምስተኛ ደረጃ አጫሉ ሁንዴሳ ይባላል። አጫሉ ገራሚ በሆኑ ድንቅ የማይጠገቡ የኦሮምኛ ዘፈኖቹ ይታወቃል። አጫሉ ሁንዴሳ በሚሊኒየም አዳራሽ ተጋብዞ የህወሓት ቱባ ባለስልጣኖች ባሉበት እንዲሁም ወዲ አፎም የኤርትራው መሪ ኢሳያስ አፈወርቅ ማለት ነው ዶክተር አብይም በተገኙበት ቦታ ላይ በዛ በሚሊኒየም አዳራሽ ውስጥ የሴኩሪቲ ሁኔታ እንኳን አስተማማኝ ባልሆነበት ቅጽበት ሀገርኛ ወይም የፍቅር ዘፈን ይዘፍናል ተብሎ ሲጠበቅ የህዝቡ ብሶት ፍላጎት ሌላ ስለነበር አጫሉ ግን ባልተጠበቀ ሁኔታ ሐሳቡን ቀይሮ
አፍ የሚያዘጋ የሚያስደነግጥ መድረክ ላይ ከዳር እስከ ዳር ወዲና ወዲህ እያለ ሌላ ታሪክ ጀመረ። በኦሮምኛ መፎከር ጀመረ። ከፊት ለፊት ከተቀመጡት ባለስልጣናት በስተቀር ህዝቡ ግን ጮኸ። ኦሮምኛ መናገር የማይችሉ ታዳሚዎች የሆነ ተቃራኒ ነገር እንደተናገረ ሁሉም በፈገግታ ይመለከቱ ጀመር። ባለስልጣናቱ አካባቢ ጸጥታ ሰፍኗል። በሚገርም ሁኔታ ግን የሚሆነውን ሁሉ ይከታተሉ ነበር። አጫሉም እንደሚከተለው ዘፈኑን ማቅረብ ጀመረ። አጫሉ ፉከራውን በዚህ መልኩ አቀረበ። ቪዲዮን አይተን እንመለስ። ጌረር ናንጀቱ ጌረር ናንጀቱ ሜከየ ተሌሉሬ በዲ ናንጀቱ ሜከየ ቀጀሉሬ አኒ ማለን ጌረራ ተኖ ያደየለላ ኢሪ ጌረሬን ቁፍኔ ሂዳ ቃሊቲ ጅራ ኢሪ ጌረሬን ቁፍኔ ሂዳ ቂሊንጦ ጅራ ኢሪ ጌረሬን ቁፍኔ ሂዳ ከርቸሌ ጅራ ከርቸሌ አምቦ ጅራ አኒ ማለን ጌረራ ተኖ ያደየለላ ተኖ ያደየለላ የጆሌ በኔረካ የጆሌ በኔረካ ጉረባ ገኔረካ ኦሮሞ ማሉም ጎደሬ ማሉም ጎቹ ዲደሬ ያለ ሐመዳንደኙ ያለ ሐመዳንደኙ ከነጫለ ማልጎኑፍ ትናስ ገበረ ጉዳ አካዋጅም ቡቡሉፍ ያለ ሐመዳንደኙ ከነጫለ ማልጎኑፍ ትናስ ገበረ ጉዳ አካዋጅም ቡቡሉፍ ኦብሱን ዋኑ መጅሩ ኦብሱ ዋኑ መጅሩ ኦብስኔ አማ ኦብሳ ኤርገስ ወዳ ፈካቴ ከኤን ኢሺት ጨብሳ nan dhoowwiina nan dhaqaa iddoo yartuun nu nyaarte amma shengee sulaalaa akka lamuu nu nyaarrit biyyeetti ishii dabalaa yajoollee biyya kooti yajoollee biyya kooti hundumtuu naadhoo kooti hundumtuu naadhoo kooti sa'aa keenya shee burree keenya sheburre ishee ribbiif kennine gaadii eniit elmatan baramee qanuuf galchuu didan malee yoom beekne dubbii keessaa akka ramacii ibiddaa irra keessa dibanii nu gubuuf ayyikka yaadan rabbumaaf turre malee rabbumaaf jirra malee rabbumaaf jirra malee rabbumaaf jirra malee hararge manca qarra hararge manca qarran tulamni farda leenjise roorroon daangaa dabarraan qeerroon falma murteesse inna gaama hararge manca qarran tulamni farda leenjise roorroon daangaa dabarraan qeerroon falma murteesse addaggeen safuun beektu ya qeerro addaggeen safuun beektu addarra dhaaban malee falmadhu qeerroosi abdiin sabaa yoomillee falmadhu qeerroosi abdiin sabaa yoomillee abdiin sabaa yoomillee abdiin sabaa yoomillee abdiin sabaa yoomillee nu beekuuf bar shororkaa'u nu beekuuf bar shororkaa'u kanaaf garaa jabaatu irreef humna qabaniin ijibbaata falmatu nuun miti farda keenya hin beeku bareechanii
gaafa gaarreen Adwaa gaafa maqaleessanii nuun miti farda keenya hin beeku bareechanii gaafa gaarreen Adwaa gaafa maqaleessanii gaafa lola Adwaa gaafa maqaleessanii nuun miti farda keenya hin beeku bareechanii gaafa gaarreen Adwaa gaafa maqaleessanii gaafa maqaleessanii gaafa maqaleessanii gaafa maqaleessanii nan sobee ijoollee Oromoo nan sobee gameessa koo yaa abbaa daamaa Oromoo koo yaa abbaa daamaa yaa abbaa daalee yaa abbaa shaanqoo soorii farda kee qopheessi soorii farda kee qopheessi eeboo kee qarii soroorsi gaacha nafannoo irraa buusi roorroo didee sirra marse maaliif duuta mana teesse alaa eegaa kinabjootiin abjuun taane kaafadhu farda keelloli 4 kiiloof situ aane kaafadhu farda keelloli 4 kiiloof situ aane kaafadhu bulloo keelloli 4 kiiloof situ aane kaafadhu eeboo keelloli 4 kiiloof situ aane kaafadhu mancaa keelloli 4 kiiloof situ aane 4 kiiloof situ aane 4 kiiloof situ aane maasaan gamaa lafan baatu maasaan gamaa lafan baatu talbaa facaafa tataati nuti duunee tokkon taa'u wal gaggalaafa tataati eemulee aboora boorri lolan malee maal gooti goorri በተረፈ ውድ አድማጮች እናንተም በእናንተ በኩል ይገባዋል የምትሉትን የእናንተን ጀግና ነው ይገባዋል የምትሉትን ሰዎች ኮሜንት ላይ ጻፉልኝ በሚቀጥለው ፕሮግራማችን እስከምንገናኝ መልካም ጊዜ ይሁንላችሁ አመሰግናለሁ ቻው